ናራቲቭ ድርሰት መጽሐፉ ከእርሳሱ ይለያል። ተለየ፣ መለየት፣ ይለያል። መስከረምና ጳጉሜ የወር ስሞች ናቸው። መስከረም፣ ጳጉሜ። ጳጉሜ የመጨረሻው ወር ነው። እያንዳንዱ ተማሪ መጽሐፍ አለው። መጽሐፉ በ10 ክፍሎች ተከፍሏል። ተከፈለ፣ መከፈል፣ ይከፈላል። ቤቱ ርዝመት አለው። ፀሐይ ጧት ጧት ትወጣለች። ፀሐይ ማታ ማታ ትጠልቃለች። ጠለቀ፣ መጥለቅ፣ ይጠልቃል። የኢትዮጵያውያን የጊዜ አቆጣጠር ከአውሮጳውያን በብዙ መንገድ የተለየ ነው። ልዩነቱም ከሰዓት ጀምሮ እስከ ዓመተ ምህረት ድረስ ነው። ለምሳሌ እንደ ኢትዮጵያ አቆጣጠር የመጀመሪያው ወር መስከረም ሲሆን የመጨረሻው ወር ደግሞ ጳጉሜ ነው። የሰዓት አቆጣጠሩም ከአውሮጳውያን አቆጣጠር በጣም የተለየ ነው። ለምሳሌ አውሮጳውያን 4 ሰዓት ሲሉ ኢትዮጵያውያን 10 ሰዓት ይላሉ። ቀንና ሌሊቱ እኩል በ12 ሰዓቶች እያንዳንዱ ተከፍሏል። በአንድ ቀን ውስጥ 24 ሰዓቶች አሉ። በአንድ ሰዓት ውስጥ 60 ደቂቃዎች አሉ። በአንድ ደቂቃ ውስጥ ደግሞ 60 ሴኮንዶች አሉ። እንደ ኢትዮጵያ አቆጣጠር ቀኑና ሌሊቱ እኩል ርዝመት አላቸው። ፀሐይ ከወጣች ጀምሮ እስከ ጠለቀች ድረስ ቀን ነው። ከጠለቀች ጀምሮ እስከ ወጣች ድረስ ሌሊት ነው። ጥያቄዎች በኢትዮጵያውያንና በአውሮጳውያን የጊዜ አቆጣጠር ምን ልዩነት አለ? ልዩነቱስ እንዴት ነው? የኢትዮጵያ የመጀመሪያው ወር ማን ይባላል? የኢትዮጵያ የመጨረሻው ወር ማን ይባላል? ቀኑና ሌሊቱ እኩል ተከፍለዋል? በአንድ ቀን ውስጥ ስንት ሰዓቶች አሉ? በአንድ ደቂቃ ውስጥ ስንት ሴኮንዶች አሉ? እንደ ኢትዮጵያ አቆጣጠር ቀኑና ሌሊቱ ልዩነት አለው?